ሃይ ሰላም እንዴት ቆያችሁልኝ? ውድ ሀገሬ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እንኳን ለመስቀል በዓል በሰላም አደረሳችሁ። አዳዲስ ሰብስክራይበሮቼ እንኳን ደህና መጣችሁልኝ። ነባር ሰብስክራይበሮቼ እንኳን ደህና ቆያችሁልኝ። ስለምትሰጡኝ ኮሜንት ስለምትሰጡኝ አስተያየት ከልብ አመሰግናለሁኝ። እናም ደግሞ አሁንም ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ወደዚህ ቤተሰብ ተቀላቀሉ። የደውል ምልክቷንም ደግሞ መጫናችሁን አትዘንጉ። አዳዲስ ቪዲዮ ስሰራ እንዲደርሳችሁ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት መስቀልን በማስመልከት የጎመን ክትፎ አዘገጃጀትን ነው። ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት በማድረግ ከጎኔ ሁኑ። ይህንን የጎመን ክትፎ አሰራር በጣም ብዙ ሰዎች ጠይቃችሁ ነበረ። ከጀመርኩበት ጊዜ ጀምሮ በጣም ብዙ ሰዎች ጠይቃችሁ ነበረ። ለመስቀል ነበር ያቆየሁት። ይሄው ዛሬ ደግሞ ይዤላችሁ መጥቻለሁኝ ማለት ነው። የጎመን ክትፎ ለማዘጋጀት እንግዲህ ጎመን ያስፈልገናል። ቆንጆ ጎመን እንግዲህ የኛ ምርጫ የሆነ ስንቀቅለው ጎመን የሚል አንዳንድ ቅጠል የሚሉ ጎመኖች አሉና እንደዚህ አይነት ጎመኖች ሳይሆኑ ቆንጆ ጎመን የሚሉ ደግሞ ጎመኖች አሉ። ነኬል የተለያዩ አይነት ጎመኖች በጣም ጥሩ ጎመኖች አሉ። እንደ ፍላጎታችን እንግዲህ መርጠን ቆንጆ ጎመን እንከትፋለን ማለት ነው። የጎመን ክትፎ ለማዘጋጀት በመጀመሪያ ደረጃ ጎመናችንን በደንብ ድቅቅ አድርገን ጥሬው ማለት ነው በደንብ ድቅቅ አድርገን መክተፍ አለብን። ምናልባት እንደየአካባቢው ሊለያይ ይችላል። ነገር ግን እኔ በተወለድኩበት በሰባት ቤት ጉራጌ አካባቢ ጎመን ክትፎ ለማዘጋጀት መጀመሪያ ጎመናቸውን በደንብ ድቅቅ አድርገው ይከትፋሉ በጥሬው። ከዛ ይቀቅሉታል። ከዛ በደንብ ይጨመቅና እንግዲህ የሚጨማመሩበት ግብአቶች ተዘጋጅተው ይጨመርበታል። በዛ መልኩ ነው ጎመን ሲሰራ ያየሁት እንጂ ከተቀቀለ በኋላ ሲከተፍ አላየሁኝም። እኔ ጎመን ክትፎ በእንደዚህ አይነት መንገድ አይደለም እናቴ የምታዘጋጀው፣ ያደኩበትም አካባቢ ማለት ነው። ስለዚህ እኔም ያየሁትን ነው እንግዲህ ይዤላችሁ የመጣሁት። ጎመናችን መልሰን ስለማንከትፈው አሁን በደንብ ድቅቅ አድርገን መክተፍ አለብን። በቃ የጎመን ክትፎ ልፋቱ እዚህ ጋር ነው የሚያልቀው። ከዚህ በኋላ ምንም ልፋት የለውም። እንዲህ ድቅቅ አድርጌ ከከተፍኩት በኋላ ወደ እቃ እገለብጠዋለሁ። ይሄው እንደዚህ አድርጌ ከትፌዋለሁኝ ሁሉንም። እዚህ ጋር ውሃ ጥጃለሁኝ። ውሃዬን አንዴ በርከት አድርጌ ነው የጣርኩት፣ ምክንያቱም ቶሎ እንዲያልቅብኝ ስለማልፈልግ በደንብ አድርገን ነው ቀስ ባለ እሳት፣ በጣም ረጋ ባለ እሳት በደንብ አድርገን ነው የምንቀቅለው። ለረጅም ሰዓት ነው የቀቀልኩት። ጎመናችን እንግዲህ ጨምረን ከድነን እሳቱን ቀስ አድርገን ቀስ እያለን እናበስለዋለን። ውሃ ሲያልቅብኝ ከጎን ውሃ ጥጃለሁኝ። ሞቅ ያለ ውሃ እየጨመርኩኝ በደንብ አድርጌ አበስለዋለሁኝ። በደንብ እስኪበስል ድረስ በደንብ አድርጌ ነው ማበስለው። ውሃው ሲመጥ ሌላ ውሃ እየጨመርኩኝ በደንብ አበስለዋለሁ። ጎመናችን ይሄው እንግዲህ ከሰዓታት በኋላ ይውላችሁ በደንብ በስሏል። ውሃው በደንብ ምጥጥ እንዲያደርግ እዛው በጣም እሳቴን ሎ ላይ አድርጌ አቆይቼዋለሁኝ። ውሃው በደንብ ምጥጥ እንዲያደርግልኝ ማለት ነው። አሁንም እሳቴን ትንሽ ሎ ላይ አደርግና ትንሽ እርጥበት ስላለው አቆየዋለሁ እዛው እሳቱ ላይ። ያኛው ጎመኔ ምጥጥ እስከሚያደርግ ድረስ ደግሞ እዚህ ጋር በጉራግኛ ካሽየ ይባላል የድርቆሽ የጎመን ድርቆሽ ነው የምናዘጋጀው ማለት ነው። ይሄንን
ቅጠሉን ብቻ እየመረጥኩኝ ሁሉንም ቅጠሉን ብቻ ወጣና ኦቨን ውስጥ አስገባዋለሁኝ። ኦቨኔን 360 ዲግሪ ላይ ለኩሻለሁኝ። እንደዚህ ይሄው ቅጠሉን ብቻ መርጫለሁኝ ኦቨን ውስጥ አስገብቼዋለሁ። ጎመናችን ደግሞ ይሄው እዚህ ጋር ማቀዝቀዣ ላይ አድርጌ በደንብ አድርጌ እያቀዘቀዝኩት ነው፣ እጄ እንዳያቃጥለኝ ስጨምቀው ማለት ነው። ጎመናችን በደንብ እስኪቀዘቅዝ አሁን ደግሞ ጥለስ አዘጋጃለሁኝ። ጥለስ ለማዘጋጀት ይሄው እሳቴን ለኩሼ እንደዚህ ሞቅ አደርገዋለሁ፣ ቅጠላችን ለስለስ ያለ እንዲሆን ማለት ነው። ጥለስ መቁረጥ በጣም ቀላል ነው። ይኸውላችሁ እንደዚህ ጥፍ እናደርገዋለን 2 ቦታ፣ ከዛ መልሰን እጥፍ እናደርገዋለን። በጣም ቀላል ነው። አሁንም አንድ ጊዜ ደግመን እጥፍ እናደርገውና ከዛ እንቆርጠዋለን። ይሄው ጥለሳችን በቀላሉ ተዘጋጅቷል። ጎመናችንም የጎመን ድርቆሻችን ደርሷል። በእጄ በደንብ እንደዚህ እሽት አደርገዋለሁ። ይሄ ከጎን ያለው በደንብ ያልደረቀው እሳት ያላገኘው ነው። በደንብ የደረቀውን ነው የምንፈልገው። ስለዚህ እሱን በደንብ አድርጌ በእጄ እሽት እያደረኩኝ አደቀዋለሁ። ይሄው እንደዚህ አድቅቄዋለሁኝ። ወደ እቃ ገለብጠዋለሁ። አሁን ደግሞ ይሄው የጎመን ክትፏችን ለማዘጋጀት ጣባቴን በጣም በስሱ እሳት ለኩሻለሁኝ። የመጨረሻ ሎ ላይ አድርጌ ማለት ነው የለኮስኩት፣ እጄን እንኳን ባስቀምጥ እንዳያቃጥለኝ አድርጌ ማለት ነው። ቅቤ ጨምርበታለሁኝ። ባለፈ ይሄንን ቅቤ አነጣጠር አሳይቻችኋለሁኝ። ሊንኩን ዲስክሪፕሽን ባክሱ ላይ አስቀምጥላችኋለሁ። ከዚህ ቪዲዮ መጨረሻ ላይም ታገኙታላችሁ። ቅቤን ጨምርና በደንብ አቀልጠዋለሁኝ። ከዛ ኮሮሪማ ጨምራለሁ፣ 1 ሻይ ማንኪያ ጨው ትንሽ ጨምራለሁ። ሚጥሚጣ አሁን አልጨምርም፣ ከሰዓት ላይ ሳወርደው ነው የምጨምረው ሚጥሚጣ። ከዛ በደንብ አዋህዳቸውና ጎመናችንን እንጨምራለን ማለት ነው። ሌላው ነገር ደግሞ ጎመናችንን በደንብ ውሃውን ጨምቀን ከውስጡ ማውጣት አለብን። እናቶቻችን በደንብ ያልተጨመቀ ጎመን ሂኒ መኬር ይላሉ፣ ልብ ያቃጥላል ማለት ነውና የጎመን ውሃ ልብ ያቃጥላል ይላሉ። ስለዚህ ውሃውን በደንብ ጨምቀን ማውጣት አለብን። ከዛ በኋላ በደንብ እንግዲህ ከቅቤያችን ጋር ከቅመሙ ጋር በደንብ አድርገን እናዋህደዋለን። እሳቴን ኦሬዲ አጥፍቼው ነበረ። አሁን ከስቶቭ ላይ አወርደውና ሚጥሚጣዬን እጨምራለሁ። ሚጥሚጣ እንግዲህ እንደ ፍላጎታችን ነው። የሚያቃጥል ነገር የምትወዱ ከሆነ በርከት አድርጋችሁ መጨመር ትችላላችሁ። ቅቤም እንደዛው እንደ ፍላጎታችሁ ነው። እኔ ግን በኋላ የሚፈልግ ሰው በራሱ እንዲጨምር ቅቤውን ከጎን አደርግለታለሁ። ስለዚህ ብዙ አልጨምርም አሁን ማለት ነው። በደንብ አድርገን ከሚጥሚጣው ጋር በደንብ እንቀላቅለዋለን። ይሁላችሁ መጀመሪያ ከመቀቀላችን በፊት ስለከተፍ ነው እንዴት ፍርፍር እንዳለ በጣም ነው የሚያምረው። ከዛ እንዲህ አድርጌ አስተካክዬ በቃ ሬዲ ሆኗል። ምንም እንጨምርበት ነገር የለም። ጨማምረን ጨርሰናል ማለት ነው። አጸዳተን በቃ እናቀርባለን። አሁን ደግሞ ካሽየ አይብ እናዘጋጃለን። የደረቀ ጎመን አይብ ማለት ነው። ቅቤ ጨምሬያለሁ። እሳቴን አጥፍቼዋለሁኝ። ሞቅ ለማድረግ ብቻ ነበር የለኮስኩት። ኮሮሪማ ጨው ጨመርኩኝ። ከዛ ያደረቅነውን ጎመን እንጨምራለን። በደንብ አድርጌ እቀላቅለዋለሁ። ሚጥሚጣ ጨምርና አሁንም በደንብ እቀላቅለዋለሁ። ከዛ ይሄው አይቤን ደግሞ በኮሰረት አድርጌን ያዘጋጀው ደረቅ ኮሰረት ነበረኝ። እሱን ያው ጨምሬበት ነው። ይሄ ጥቋቁር ነገር የምታዩት ኮሰረት ነው።
የአይብ አዘገጃጀት አሳይቻችኋለሁ። ሊንኩን የሱንም ዲስክሪፕሽን ባክሱ ላይ ከዚህ ቪዲዮ መጨረሻ ታገኙታላችሁ። አይባችንን ጨምረን በደንብ አድርገን እንቀላቅለዋለን። በደንብ አድርጌ ከቀላቀልኩት በኋላ ይሄው እዚህ ጋር አማውጣበት ጣባት አዘጋጅቻለሁ። ጣባቴ ውስጥ እገለብጠዋለሁ። ከዛ አሁን ደግሞ ላይናችን እንዲያምር እንደዚህ ከላይ ቅርጽ እናወጣለታለን። ከዛ ከላይ ቅቤ ጨምራለሁ ትንሽ። ይሄው እንግዲህ እኔ እንደዚህ አድርጌ አዘጋጅቻለሁኝ ቴብሌን። ሁሉንም ያዘጋጀሁትን አቀርባለሁ። ይሄኛው ትንሹ ጣባት አይብ በሚጥሚጣ ብቻ ነው። በሚጥሚጣ በጨው በቅቤ አድርጌ ያዘጋጀሁት። እንደዚህ ለየብቻ መሆኑ የሚጠቅመው ቅቤ ያነሰው ሰው ቅቤ መጨመር ይችላል። ሚጥሚጣ ያነሰው ሰው ሚጥሚጣ መጨመር ይችላል። እንደ ፍላጎታችን ማድረግ እንችላለን ማለት ነው። እኔ የምፈልገውን ያህል ቅቤ ጨምራለሁ። ይሄንን ይመስላል እንግዲህ የኔ የጎመን ክትፎ ማለት ነው። በጣም ልዩ የሆነ ጣፋጭ የሆነ የጎመን ክትፎ ነበረ። እናንተም ሰርታችሁ ሞክሩት፣ ትወዱታላችሁ። እንግዲህ የዛሬ ስራ ይሄንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁኝ። እንደተለመደው ይሄንን ቪዲዮ ከወደዳችሁት ኮሜንት፣ ላይክ፣ ሼር በማድረግ ከጎን ይሁኑ። ለሁላችሁም የክርስትና እምነት ተከታዮች መልካም የመስቀል በዓል ተመኘሁላችሁ። በሌላ ጊዜ በሌላ ስራ እስክንገናኝ ቸር ያቆየን።